ሰላም ጤና ይስጥልኝ። እንዴት ናችሁልኝ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ የኦማን መዝሪያ እንሄዳለን። ዛሬ ወጥቼ አላውቅም፣ ግን በይቻለሁ ከወጣ ዛሬ መዳሜ ስለሌለች ትንሽ ልውጣ ብዬ ነው። እንግዲህ መዝሪያ አጠገባችን ነው። 1 ደቂቃ አይፈጅም፣ ግን ብዙ ጊዜ አልመጣም። ያው በጣም የሚያምር መዝሪያ አለን። እንግዲህ መሬቱ ሰፊ ስለሆነ ቴምርም እየደረሰ ነው። ማሻአላ ወቅቱ ነው መሰለኝ። ቴምር ራሱ እየደረሰ ነው። እዚች ጋር ትንሽ የቴምር ራሱ ታች ይዛለች ማለት ነው። እንግዲህ መዝሪያው በጣም ሰፊ ስለሆነ ከብቶችን እናያለን። እኔ አይቼ አንዳንድ ነገር ይዤ የምመጣው ነገር አለ። እዛ አብረን እናያለን እላቸዋለሁ። እንግዲህ ይህ ሁሉ የኛ ነው። እዛ ጋር ሙዝም አለ ትንሽ። ሙዝ ግን እዚህ ሀገር ለምን እንደው አላውቅም ቶሎ ይደርቃል ማለት አይበዛም። ለምን እንደው አላውቅም። ውሃው ጨው ነው መሰለኝ። ሙዙም ሌሙንም ደርቆ አለቀብን። እዚህ ጋር ሌሙን ነበረ ባለ ይሄ ሙዝ እዚህ ጋር አለ። ሸንኮራ አለ በነገራችን ላይ ግን ማለት ነው። እኔ የሚገርመኝ እኔ ሰብራለሁ፣ ግን ምንድን ነው እንትን የለውም፣ ጣፋጭነት የለውም። አላውቅም፣ የምሬን ነው የምላቸው። ችግር የለም ግን ምንም አይጣፍጥም። ለምን እንደ አላውቅም። አንድ ሰብሬ ይችላለሁ፣ ግን እንትን ስኳር የለውም። ለምን ስኳር የለውም እኔ እንጃ። ግን እኛ ሀገር ሸንኮራ ነው የሚመስለው ሲታየው። እኔ ግን ሰብሬ አይቻለሁ ከዚህ በፊት እና ወስጄም አይቻለሁ። ሊበላ ሲያስብ ምንም እንትን ነው ጣዕሙ ማለት ነው ጨው ጨው ነው የምለው። እግዚአብሔር ጨው ጨው ይላል። ለምን እንደ አላውቅም፣ ግን የቆየ ነው። እዚህ ይቆረጣል ከፍቶች፣ ሌላ ይበቅላል። የሸንኮራ ታውቃላችሁ። እና እንደዚህ ያለ እኔ ባልዲዎችን ለወተት እየወሰድኩ ያለሁት። እንግዲህ ብዙ ነገር እናያለን። እስቲ አያት አያት እናድርገው ነው። በጎችም አለ፣ ፍየሎችም አሉ። እንግዲህ ያደክማል፣ ግን እዚህ ጋር ሌሞን አለች። ወይኔ ያደክማል። እግዚአብሔር ዋይ ወጥቼ ስለማላውቀው ማለት ነው መንገዱ አይመችም። እና ዛሬ ልውጣ ብዬ ነው። አገር ቤት ስንሄድ እንዴት ነው መንገዱ የምንችል አላውቅም። ትንሽ ቦታ ስለመጣ ደከመኝ። ኧረ በስመ አብ ወልድ። እና እዚህ ውስጥ ከፍቶች አሉ። እንገባለን ወደ ውስጥ ማለት ነው። ግን ሰራተኛ አለ በነገራችን ላይ እዚህ ውስጥ 2 ወንዶች አሉ። እፈራለሁ። እየሆኑ ምንም አያደርጉም። ያው ቤተሰብ ስለሆነ ችግር የለም። ግን መዳሜ ብትኖር ብቻዬን አትለቀኝም። ከመጣሁ ከሷ ጋር ነው እንጂ። እዚህ ጋር ብዙ ላሞች አሉ። እንግዲህ ትንንሾቹ በጣም የምወዳቸው ያው ትንንሾቹም አሉ። እዚህ ጋር የእነሱ ውሃ ነው። ያው የእነሱ ውሃ እንደዚህ ቀተን እንሰጣለን። አንዳንዴ ነው የሚመጣው፣ ብዙ ጊዜ አልመጣም ብያቸዋለሁ። እና ብዙ ላሞች አሉ። እፈራለሁ ግን በኢየሱስ ስም ለምን ታስሩን አላውቅም። እና እንደዚህ ትንንሾቹም አሉ። እንግዲህ መዝሪያ የማን መዝሪያ ይሄ ነው የሚመስለው። ብዙ ነው ያለ። እዚህ ጋር ትንሽዬ እዚች ጋር ተኝታለች የኔ ውድ የኔ ናት። እረቴ ምንም አላደረግሽም እባክሽ እናንተ አትንኩኝ እንጂ። እና በጣም ሴቶች ናቸው። ከዚህ ሀገር ወንድ አይፈለግም፣ ሴት ነው የሚፈለገው። በነገራችን ላይ ወንድ ከተወለደ በጣም ነው የምትናደደው ሴትዬ። ለምንድን ነው እላታለሁ። ወንድ ምን ያደርጋል ይታረዳል እንጂ ትላለች። ይሄ የቆየ ነው። እግዚአብሔር እኔ ሲመጣ ራሱ ነበረ። አሁን አረጀች በመድኃኒዓለም። ይሄ በቅርብ የተገዛ ነው ከሰው ቤት። ኧረ ተው በእናትህ እግዚአብሔር በቃ። ኧረ በኢየሱስ ይረፍ።
እና እዚህ ጋር ፍየሎች ናቸው። እንግዲህ ፍየል ዶሮ ምናምን እኛ አንገዛም እንሸጣለን እንጂ ሀይ ተም ተም ታይ ሀይ እንዴ እንዳትወገደው መጣልኝ። ወይኔ ሀይ እና ብዙ ነገር ነው ያለው ኦማን ነዝራ። እንግዲህ ቴምር ደርሷል። ቴምር እንበላለን ወደፊት ትንሽ ቆይተን ትልቁ ኢድ ሲመጣ። እንግዲህ ኢትዮጵያ የናፈቃቸው ሳር ራሱ በጣም ነው የሚያምረው። በኢየሱስ ግን ቢመች እዚህ ውስጥ ገብቶ ፎቶ ማናሳ ግን አይመችም፣ ምንም አይመችም። ብዙ ማይመች ነገር አለ። ያታውቃላችኋል ስለ አረብ ሀገር። በቆሎ አልደረሰም እንጂ በቆሎ ተዘርቷል። እዛ ጋር ትንሽ ትንሽ አለች። አይታችሁ ከሆነ እዛ ባዶ መሬት በቆሎ ተዘርቷል። ይደርሳል፣ እንበላለን። እና እዚህ ውስጥ እንግባ እስቲ። ይሄን በር ከፍተን ይሄ እንትን ሀማማ ነው የሚባለው። እነዚህ ጆሮዎች ናቸው። እንግዲህ ጆሮም አለ። እንግዲህ ጆሮቹም አሉ። ብዙ ነገር ነው ያለ። ያው እዚህ ሀገር ወደ ቤታችን እንሂድ። መዳሜ ከመጣች ትቆጣለች እና እስቲ ሼር አድርጉ፣ ሰብስክራይብ አድርጉ እላችኋለሁ። እና ስለ ዩቱብ የምታውቁ ሰዎች ካላችሁ በውስጥ አናግሩ። እንዴት እንደሚደረግ ብዙ ነገር አላወቅኩም፣ ግን ይሁን ብቻ እግዚአብሔር ይረዳል። ሰብስክራይብ አድርጉ፣ ሼር አድርጉ።